የመሬት መንቀጥቀጥ በድንገት ጀመረ። በኋላም ግዙፉ ድንጋይ በርግዶ ሲወጣ ሲታዩ በድንጋጤ ተዋጠች። ሴቲቱ ምንም እርምጃ ከመውሰዷ በፊት ግዙፉ ዘንዶ በአስፈሪ ሁኔታ ወደ ኋላ አፈገፈገ። ዘንዶ በሰው ልጆች ላይ ምንም አይነት የጥቃት ምልክት አላደረገም። እንዲያውም ምንም እንዳልተፈጠረ ሁሉ ራሱን ወደ ኋላ እየሳበ በአንዳች ሚስጥራዊ ኃይል እንደሚመራ ሁሉ ወደ ራቅ ካለው አድማስ መጥፋት ጀመረ። በዚህ ቅጽበት ግን ማንም ሊገምተው የማይችል አስፈሪ ነገር ተከሰተ። በአካባቢው የነበሩ ግዙፍ ዛፍ ባልታወቀ ምክንያት መንቀሳቀስ ጀመረ። አንድ አባትና ልጅ ወደ ዛፉ ተጠግተው ምን እየተፈጠረ እንደሆነ ለማየት ቢሞክሩም የዛፉ ቅርንጫፎች በድንገት በፍጥነት መጠቅለል ጀመሩ። ድንገተኛ የጩኸት ድምጽ በአየር ላይ አስተጋባ። አባትየው ቀና ብሎ ሲመለከት ግዙፉ ዘንዶ በከፍተኛ ፍጥነት ወደ እነሱ እየተንደረደረ ሲመጣ አየ። በድንጋጤም ልጁን እንዲሮጥ ነገረው። ልጁን ለማዳን ቢሞክርም ዘንዶ ቀድሞውን ደርሶባቸው ነበር። ዘንዶ ግን ሰዎቹን ትቶ ግዙፉን ዛፍ በአፉ ጨብጦ በአንድ ጊዜ ዋጠው። እንዲያውም ይህ ዛፍ ጥንታዊና የተቀደሰ ዛፍ የነበረ ሲሆን ዘንዶ ስሩንም ሳይቀር አልተወውም። ቀጥሎ የሆነው ነገር ደግሞ ይበልጥ አስገራሚ ነበር። ዘንዶ ዛፉን ከዋጠ በኋላ ሰውነቱ መለወጥ ጀመረ። በጥቂት ሰከንዶች ውስጥም ቆዳው ተቀይሮ ጸጉር ማብቀል ጀመረ። ልክ እንደ ሰው መልክ የያዘ መጣ።